እናማ የዛሬ ቪዲዮአችን ይህን ይመስላል። እንዴት ነው ዳቦ ግን ሙያ እንዴት ነው? እስኪ ንገረኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የሰሙት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንደሚታወቀው ላይክ ሼር እያደረጋችሁ ቤተሰብ ሆኖ ላለው ማለት ነው። እንዴት ናችሁልኝ? ተናፍቃችኋል ማለት ነው። እና ዛሬ ዳቦ ልጋግር ነው ማለት ነው። ከኔ ጋር አብራችሁ ሙያ ተማሩ። እናማ እዚህ ጋር እንቁላልና ዘይት አድርጌያለሁ ማለት ነው። ከዛ ስኳር ጨው ጨምራለሁ ማለት ነው። ከዛ ግማሽ ሻይ ማንኪያ እርሾ ማለት ነው ወይም ካሜራ ካደረግን በኋላ ከዛ እዚህ ጋር እንትን አለ ሀሊም ወይም ደግሞ ወተት ቀረኝ አሁን እና አንድ ሻይ ማንኪያ ቤኪንግ ፓውደር እንጨምራለን ማለት ነው። ባይመችም ግን ካሜራ ይዞ መስራት ማለት ነው። ዱቄት ጨምሬያለሁ ማለት ነው። ያው ስላልተመቸኝ ነው ያላሳየኋችሁ። ከዛ አሁን እናቦከዋለን ማለት ነው። ተከታተሉ እሺ። በደንብ ላይክ ሼር እያደረጋችሁ ሰምታችኋል። እና እያቦካሁት ነው ማለት ነው። ያው ካሜራ ይዤ አይመችም ለዛ ነው። እና በደንብ ሹት እሺ። ካልታሽ አይጣፍጥም ብለዋል ማለት ነው። ሰምታችኋል። ይህን ይመስላል። አብክቼ ጨርሻለሁ ማለት ነው። በነገራችን ላይ ያላያችሁኝ መሰለኝ ጥቁር አዝሙድ ጨምሬበታለሁ። እና ይህን ይመስላል። ከዛ ደግሞ ሲጋግር ያሳያችኋለሁ ማለት ነው። ከዛ ትንሽ ዘይት ታረጉበታላችሁ ሲጨርሱ ማለት ነው። ከእቃው ላይ እንትን እንዲህ ከዛ አሁን ይወቃል ማለት ነው። ከዛ ከወቃ በኋላ ሲጋግር ያሳያችኋለሁ እሺ። ይሄ ዳባችን ቦክቷል። እንደዚህ ኩፍ ብላለ። አሁን ልንጋግር ማለት ነው። እዚህ ጋር ፓትራ ዘይት ቀብቻለሁ። ከዛ ያላ እንስራ ማለት ነው። ይሄው ፓትራው ላይ አድርጌዋለሁ። ትንሽ ኩፍ እስከምን ድረስ እንጠብቀዋለን ማለት ነው እሺ። ከዛም በኋላ ኦቨን እንከተዋለን። ቤተሰብ አሁን ኦቨን ውስጥ ላስገባው ነው ማለት ነው። ኩፍ ብሏል። ከዛ ደግሞ ሲወጣ አሳያችኋለሁ ማለት ነው። እስከ መጨረሻው ተከታተሉ ቤተሰብ። ዳባችን ወጥቷል ማለት ነው። ግን ትንሽ አሳርረዋለሁኝ ተጣርቼ ነበር ማለት ነው። እናማ ይሄን ይመስላል። አሁን እስኪ ደግሞ እንቁረሰው ማለት ነው። ይሄ እንደምታዩት ቆርሰናል ማለት ነው። እሺ እንዴት ነው? እናማ እንብላ አሁን። እና ይሄን ይመስላል ቪዲዮአችን። ያው ሙሉውን አልቀረጽኩም ግን አልተመቸኝም። አጠገቤ ያለች ማለት ነው። ለዛ ነው ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እሺ ሰምታችኋል። እና በቀጣይ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልኝ። ያላችሁበት ሰላማችሁ በዝት ይበል። ደህና ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።